አሁን እነዚህ እንዳልኩ በመመዝገብ አንደኛ ህጉም አይፈቅድል። በቃ ንግድ ተቋም መሆን አለብህ። ንግድ ፍቃድ ሊኖር ይገባል። ትገዛለህ፣ ደረሰኝ ቆረጥልሃል፣ ውላለህ ምናምን። በዛ ትራንዛክሽን ነው የምትሄደው። በማህበር ማደራጀት ምናምን የሚለው ሌላ ታሪክ ነው። በማህበር ተደራጁ ሲባል ማህበር አንድ ተቋም ነበረ ከመንግስት ከከተማ መስተዳደሩ ጋር በቃ ሪኮግናይዝ ተደርግ ያለው ምናምን አለ። መሬቶችን በየከተማው እየዞረ መሬቶች ያዘ። እንደ አብሮ ማልማት ሞዴል አደረገው። ሰውን ሰበሰበ፣ አደራጀ። ከዛስ ያ ድርጅት ልክ ግንባታው ሲጀመር ይወጣል ጥቅሙን ይዞ። ማን ይገንባው? ማን ይከታተለው? ዲዛይን ምኑ የለም የለም። እነዛ ሰዎች የት ናቸው? አሁንም እየተሯሯጡ ነው። ሶ ቢዝነስ ሞዴሉ ራሱ ሂት ኤንድ ራን የሆነ ነው። በቃ ይዘ የራሱ ጉዳይ ምናምን በቃ ብሎ የምትሄድበት እንትን ነው። ስለዚህ አንተ ንግድ የምታደርግበት ጋር የሃይማኖት ነብስ አባት ይሁን ኢማም ይሁን የቸርች ፓስተር ይሁን ወረቨር የአባት የአጎት ልጅ በቃ ያቺ ፕሮፐር የሆነ አግሪመንት ሊኖር ይገባል።